ወደ ፖፖ ጆይን አድርጉ። ገንዘብ እየሰራንበት ነው። ገንዘብ በበቂ ሁኔታ እየሰራንበት ነው። ግን ዛሬ እናገራለሁ። ፌስቡክ ላይ ያሉ ሰዎች ይሄ መልእክት እንዲደርሳቸው እፈልጋለሁ። ኑ እስኪ ጆይን አድርጉ። ኑ ጆይን አድርጉና እዩት። ምንድነው እየተሰራ ያለው? ምንድነው እየተካሄደ ያለው ሚለውን ኑ ጆይን አድርጉና እዩት። ትወዱታላችሁ። ገንዘብ ትሰሩበታላችሁ። ህይወታችሁን ትቀይሩበታላችሁ። ፌስቡክ ላይ ያላችሁ፣ ቴሌግራም ላይ ያላችሁ፣ ኢንስታግራም ላይ ያላችሁ፣ ቲክቶክ ላይ ጆይን አድርጋችሁ ገንዘብ እየሰራችሁ ያልሆናችሁ ልጆች ኑ ወደ ፖፖ ጆይን አድርጉና እኛ እየሰራንበት ባለንበት ወይ ከኛ ጋር ተባብራችሁ አብራችሁ ምን አድርጉ? ገንዘብ ስሩ ነው። ኑ ጆይን አድርጉ። እኛ ኤጀንሲ ውስጥ ግቡ። እንዴት መስራት እንዳለባችሁ በደንብ እናስረዳችኋለን ነው። በምን አይነት መንገድ ገንዘቡ እንደሚሰራ እኛ እናስረዳችኋለን። ማህበራዊ ሚዲያን በመጠቀም ገንዘብ መስራት እንችላለን የሚል ሳይኮሎጂ ሊኖረን ይገባል። እኔ በዋናነት እዚህ ፖፖ ላይም ትምህርት በምሰጥበት ጊዜ ማስተላልፈው መልእክት አንድ ኢትዮጵያዊ ሶሻል ሚዲያ ፕላትፎርምን በመጠቀም ገንዘብ መስራት ይቻላል የሚል ሳይኮሎጂ ሊኖረው ይገባል። ገንዘብ መስራት ይቻላል፣ ይሄው ገንዘብ እየሰራንበት ነው። ብዙ ዩቲዩበሮች፣ ብዙ ቲክቶከሮች ገንዘብ እየሰሩ ነው፣ ዩቲዩብ ላይ፣ ቲክቶክ ላይ። እኛም ይሄው ፖፖ ላይ ለ3 ዓመት ያህል ገንዘብ እያገኘን ነው። ወደ ፖፖ አፕሊኬሽን ኑ ጆይን አድርጉ ማለት ነው የምፈልገው። ሌላው ሁልጊዜ እንደምጠቅሰው ፖፖ የሚባለው ፕላትፎርም ላይ ገንዘብ ለመስራት ግንዛቤያችን ሊሻሻል ይገባል። አስተሳሰባችን፣ ግንዛቤያችን ምን ሊል ይገባል? ሊቀየር ይገባል። ወደ ምንድን ነው የሚቀየረው? ቴክኖሎጂን በመጠቀም ሰልፍ ኢምፕሎይድ ሆነን ገንዘብ መስራት እንችላለን። ዋናው ጥያቄ የሚሆነው ሌጂት የሆነውንና ስካም የሆነውን ፕላትፎርም በምን አይነት መንገድ እንለየው እንጂ ያንን ማድረግ ከቻልን ማህበራዊ ሚዲያን በመጠቀም ሶሻል ሚዲያ ፕላትፎርምን በመጠቀም ገንዘብ መስራት ይቻላል። እየሰራን ነው። እጁ ላይ ባለ ፕላትፎርም፣ እጁ ላይ ባለ ዲቫይስ ስልካችንን በመጠቀም ተጨማሪ ስራን መስራት እንችላለን። እንዴ ካምፓኒያችን በኪሳችን እኮ ነው። ካምፓኒያችን በኪሳችን ማለት። ለምንድን ነው ይሄን ማድረግ ያቃተን? ለምንድን ነው ያቃተን ይሄን ማድረግ? እውነቴን ነው የምላችሁ።
ስለዚህ መጀመሪያ ልታምኑት ይገባል። ምን ነው የምታምኑት? ገንዘብ ማግኘት እንደሚቻል ጥርጥር ወይም ጥርጣሬ ሊኖረን አይገባም። ያኔ ነው በደንብ መስራት የምንችለው። ያኔ ነው ቁርጠኛ ሆነን መስራት የምንችለው። መጀመሪያ ራሳችን እናሳምነው። ማህበራዊ ሚዲያን ተጠቅመን ገንዘብ መስራት ይቻላል። አዎ ይቻላል። ግን ጥያቄው ምን መሆን አለበት ማለት ነው? ምን ስሰራ ነው ክፍያ ላገኝ የምችለው? የምሰራው ነገር አንደኛ ከሃይማኖቴ ጋር ይጋጫል አይጋጭም? ሁለተኛ ከካልቸሬ ጋር ይጋጫል አይጋጭም? ሶስተኛ ጤናዬ ላይ እክል ያመጣል አያመጣም የሚለውን ቸክ ማድረግ መቻል አለብን። ከነዚህ ነገሮች ሁሉ ነፃ የሆነ ምንም አይነት ስጋት የሌለው ፒውር ቴክኖሎጂ፣ ይህን ቴክኖሎጂ ተጠቅመን ደግሞ ገንዘብ በሰራንበት ልክ ልናገኝ የምንችልበት ፕላትፎርም ማን ይባላል? ፖፖ አፕሊኬሽን ወይም ፖፖ ላይቭ ፕላትፎርም ነው። ጆይን ያደረጋችሁ ልጆች በደንብ ስሩ፣ በደንብ እንስራ፣ ውጤት እናምጣ። ጆይን ላላደረጉ ልጆች አርአያ እንሁን ነው። ሪል እንደሚከፍል ስታምኑ፣ ሪል እንደሚከፍል ስታዩ ጠንክራችሁ ትሰራላችሁ። ይሄን ፕላትፎርም ያላወቁ ሰዎችን ደግሞ ምን ታደርጋላችሁ ማለት ነው? በደንብ ማሳወቅ ትችላላችሁ። በደንብ ማሳወቅ ትችላላችሁ። ስለዚህ በዋናነት እንደው ፖፖን ተውትና ኢትዮጵያ ውስጥ ቁጭ ብለን ሶሻል ሚዲያ ፕላትፎርምን በመጠቀም ገንዘብ መስራት ይቻላል። አዎ ይቻላል። ግን እነማን ጋር ጆይን እናደርግ? የትኛው ፕላትፎርም ነው የሚከፍለው? የትኛው ፕላትፎርም ነው ሌጂት የሆነው የሚለውን ማወቅ መቻል አለባቸው። ገንዘብ አሁን ሪሰንትሊ ገንዘብ እየተሰራበት ያለው በሊስት ኮስት በጣም በማያለፋ መንገድ በሊስት ኮስት ገንዘብ በኢትዮጵያ ሎኬሽን ዶላር እየከፈለ ያለ ፕላትፎርም የትኛው ነው? ዊዛውት ኢንቨስትመንት። በነገራችን ላይ አብዛኛዎቹ ኢትዮጵያ ውስጥ አለን የሚሉ ፕላትፎርሞች ኢንቨስትመንት የሚጠይቁት ማለት ነው። ኢንቨስትመንት የሚጠይቁ ኢትዮጵያ ውስጥ የሚንቀሳቀሱ ፕላትፎርሞች አብዛኛዎቹ ሃይሊ ስካምድ ናቸው፣ ስካመሮች ናቸው። ኢንቨስትመንት የሚጠይቁ ኢትዮጵያ ውስጥ የሚንቀሳቀሱ ለተወሰነ ወራት ከሰሩ በኋላ ምናልባት አንዳንድ ጊዜ እኮ ክፍያ ይከፍሉና ያማልላሉ። እሱ አይደለም። እስከ መቼ ነው ክፍያ የሚከፍሉት የሚለውን ማረጋገጥ አለብን ማለት ነው። ለተወሰነ ወራት ክፍያ ከከፈሉ በኋላ የሚያስፈልጋቸውን ሪሶርስ ኮሌክት አድርገው የሚጠፉ ስካመሮች አሉ። ከነዛ መጠንቀቅ አለብን። ሌሎቹ እነማን ናቸው ነው? በአፕሊኬሽን ደረጃ ማህበራዊ ሚዲያ የሆኑ በዜሮ ኢንቨስትመንት ጆይን የምናደርግባቸው ምንም አይነት ኢንቨስትመንት ማይጠይቁ እንደ ማንዳቶሪ ማለት ነው። ኢንቨስትመንት እንደ ማንዳቶሪ ያልሆነ ግን ኢንቨስት ብናደርግባቸው ደግሞ በዜሮ ኢንቨስትመንት ከገቡት በላይ በአጭር ጊዜ ውስጥ ውጤት ማምጣት የምንችልበትና በደንብ ህይወታችን ሊቀይር የሚችል ገንዘብ ልናገኝ የምንችልበት ፕላትፎርሞች ናቸው። ግን ማንዳቶሪ አይደለም። ኢንቨስት ማድረግ ማንዳቶሪ አይደለም። ለምሳሌ ፖፖ ላይ ሌቭልን ለማሳደግ ኮይን ገዝተን ኤክስቼንጅ ብናደርግና ሌቭላችን ብናሳድግ ውጤታማ እንሆናለን። ግን ወዲያውኑ እንመልሳለን። ገንዘባችን ወዲያውኑ እንመልሳለን።
100% ሌጂት ስለሆነ ማለት ስለማምንበት ነው እኔ የማወራው። በዚህ ፕላትፎርም ሙሉ እምነት ስላለኝ ለ3 ዓመታት ያህልም ስለቆየሁበት ከጊዜ ወደ ጊዜ አፕዴቶች አሉ፣ ይበል የሚያሰኙ አፕዴቶች ስላሉበት እኔ በሙሉ ኮንፊደንስ ስለዚህ ፕላትፎርም እመሰክራለሁ። ስለዚህ ገንዘብ ማግኘት የሚቻልበት ፕላትፎርም እንዳለ አትሞስፌሩን ካወቅን የትኛው ላይ ጆይን ብናደርግ ነው ገንዘብ የምናገኘው የሚለውን ምን ማድረግ ነው መወሰን መቻል አለብን። እኔ ሪኮመንድ የማደርገው በጣም ስለምወደውና ስለሚመቸኝ ፖፖ አፕሊኬሽን ወይም ፖፖ ላይቭ ስትሪም ፕላትፎርም ለኔ ተመራጭ ነው። ጆይን ያደረጋችሁ ልጆችም እድለኞች ናቸው። እዚህ ፕላትፎርም ላይ ጆይን በማድረጋችሁ ቀድማችሁ ጆይን በማድረጋችሁ ምናልባት ገና ገንዘብ ያልሰራችሁ አዲስ ጆይን ያደርጋችሁ ልጆች ኖር ትችላላችሁ። ገንዘብ ማግኘት ትችላላችሁ። ዋናው ሁለተኛው ማንዳቶሪ ኮንሴፕት ላይ እንመጣለን ማለት ነው። ምን ላይ እንመጣለን ማለት ነው? ምን ስንሰራ ነው ገንዘብ የምናገኘው ነው። ገንዘብ ይገኛል ብለን አምነናል። አዎ ተግተንም እንሰራለን። የተሰጠንን ስራ በሙሉ መስራት እንችላለን ካላችሁ በኋላ ምን እንስራ? ታስኮችን ምን ማድረግ መቻል አለብን? ማወቅ መቻል አለብን ማለት ነው። ስለዚህ እዚህ ፕላትፎርም ላይ ያሉ ታስኮች እነማን ናቸው? ምንድነው መስራት ያለብን ሚለውን ማወቅ መቻል አለብን። ሰው ወደዚህ ፕላትፎርም እንዴት ይመጣል ሚለውን እንይ። ትክክለኛው ኦፊሻል አፕሊኬሽን ዳውንሎድ ለማድረግ ቀድመው ጆይን ያደረጉ ልጆች በሚልኩላቸው ሊንክ አማካኝነት ሰው ሊመጣ ይችላል።